የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። በጌታ ሰላም እላችኋለሁ። ሁላችሁም ሰላም ናችሁ? ጌታ ስሙ ለዘላለም የተባረከ ይሁን። ዛሬ አንድ ሐሳብ ይዤ ወደ እናንተ ብቅ ብያለሁ። ጌታ ስሙ ለዘላለም የተባረከ ይሁን። አንድ የተነቃቃ ሰው ተነቃቅቶም ደግሞ ህዝብን ያጠፋ ሰው ሊያሳያችሁ መጥቻለሁ። ጌታ ስሙ ለዘላለም የተባረከ ይሁን። አንድ ሰው መነቃቃት ወደሱ ሲመጣ ከምንድነው የተነቃቃውት? በእግዚአብሔር መንፈስ ነው ወይ በክፉ መንፈስ ነው የተነቃቃውት ብሎ አንድ ሰው ራሱን መጠየቅ አለበት። ይህ ሰው ግን እግዚአብሔርን ሳይጠይቅ ራሱንም ሳይጠይቅ በተነቃቃ መንፈስ የእግዚአብሔርን ሕዝብ አጠፋ። እንዲህ ይላል አንደኛ ዜና ምዕራፍ 21 ቁጥር 1 ላይ እንዲህ ይላል። ምዕራፍ 21 ቁጥር 1 ላይ እንዲህ ይላል። አንደኛ ዜና ምዕራፍ 21 ቁጥር 1 ላይ እንደዚህ ይላል። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አነቃቃ። እስራኤልን ይቆጥር ዘንድ ዳዊትንም አነቃቃ። ዳዊት በእግዚአብሔር የተቀባ ንጉስ፣ የእስራኤል ንጉስ ነው። በእግዚአብሔር የተቀባ፣ እግዚአብሔር የቀባ፣ በእግዚአብሔርም የተቀባ የእስራኤል ንጉስ ነው። ይህ ንጉስ እንደ አሸዋ እንዲበዛ እንደ ሰማይ ከዋክብት እንዲበዛ እግዚአብሔር እንዲቆጠሩ የማይፈልገውን የእግዚአብሔር ሕዝብ ዳዊት በሰይጣን ሐሳብ በሰይጣን መንፈስ በመነቃቃት ይህንን ሕዝብ ለመቁጠር ተነሳ። ከዛ ይህንን ሕዝብ ከቆጠረ በኋላ የእግዚአብሔር ቁጣ ወደ እስራኤሎች መጣ። ሰይጣን ዳዊትን ያነቃቃው ይህንን የእግዚአብሔር ሕዝብ ለማጥፋት እንጂ ሌላ ነገር አስቦ አይደለም። ዳዊትም የመነቃቃት ወደሱ ሲመጣ ይህ መነቃቃት ከእግዚአብሔር ነው ወይ ከራሴ ነው ወይ ደግሞ ከክፉ መንፈስ ነው ብሎ ሳይለይ እግዚአብሔርንም ሳይሰማ በሞኝነት ተነስቶ ይህንን አደረገ። ይህንን ካደረገ በኋላ 70,000 ሕዝብ በአንድ ቀን እንዲያልቁ በእግዚአብሔር ቁጣ እንዲያልቁ አደረገ። ዛሬም በእግዚአብሔር መንፈስ ሳይሆን በገዛ ፍቃዳቸው በስሜታቸው በሐሳባቸው በክፉ ምኞታቸው ተነስቶ ትንቢትን የሚናገሩ ነቢይ ነን የሚሉ ቤተክርስቲያን ሳትሾም ራሳቸው ተሾሙ፣ ቤተክርስቲያን ሳትቀባ ራሳቸው ተቀቡ፣ ቤተክርስቲያን ቀኝ እጇን ሳትሰጥ ለራሳቸው ቀኝ እጃቸውን የሰጡ በሕዝብ ላይ ቁጣን እያመጡ ያሉ አገልጋዮች፣ ነቢያት፣ ዘማሪያን እንዲሁም የእግዚአብሔር ሕዝብ ነን የሚሉ ራሳቸው እንዲሁ እፈልጋለሁ። ቆም ብለህ ወንድሜ ራስህን ይህ መነቃቃት ከእግዚአብሔር ነው ወይ ካንተ ነው? ወይን ከክፉ ምኞትህ ነው? ወይን ከክፉ ሰይጣን ነው? ከማን ነው? ከእግዚአብሔር ነው? አንድ የሆነ
ደስ የማይል ነገር ሰማው። አንድ ሴት ወደ ቸርች ሄደችና ታሸንፋለሽ፣ ትችላለሽ ተብላ ወጣች። ሳታሸንፍ፣ ሳትችል፣ ሳትደርስ ያ ታሸንፋለሽ የተባለው ነገር ገደላት፣ ሞተች። በጣም ልብን የሚሰርቅ ክፉ ዜና ነው። ክፉ ዜና ነው። ይሄ ትንቢት ከየት ነው የመጣ? ይሄ መነቃቃት ከየት ነው የመጣ? ከሰይጣን ነው። ዳዊት በሞኝነት ተነሳና እግዚአብሔርን ሳይጠይቅ እግዚአብሔርን ሕዝብ ተነስቶ ቆጠረ። ይህ በእግዚአብሔር ሕዝብ ላይ ቁጣን ያመጣ ነገርም ሆነ። ወንድሞቼ ዛሬ መነቃቃት ወደ እናንተ ሲመጣ ይህ መነቃቃት ከስሜቴ ነው ሆይ? ሰው በስሜትም እኮ ተነስቶ ይነቃቃል። በስሜት መነቃቃት አለ። ከክፉ ምኞት መነቃቃት አለ። በእግዚአብሔር መንፈስ መነቃቃት አለ። በሰይጣን ኃይል መነቃቃትም አለ። ይህንን ለይቶ አለማወቅ፣ የምንሰማውን ድምፅ ለይቶ አለማወቅ፣ ከማን ነው የሰማሁት? ይህንን ድምፅ ከማን ነው የሰማሁት ብለን ለይቶ አለማወቅ ይህንን ጣጣ ወደ ቤተ ክርስቲያን ያመጣ። ተቀብቻለሁ የምትል ተቀብቻለሁ የምትል ወንድሜ፣ ተቀብቻለሁ የምትል እህቴ፣ ድኛለሁ የምትል ወንድሜ፣ ዛሬ ልናገር። ቆም ብለህ ራስህን ዳዊት በምኞቱ ተነስቶ ዳዊት ከሰይጣን ሐሳብ ሰምቶ ዳዊት እግዚአብሔርን ሳይሰማ ከእግዚአብሔር ድምፅ ሳይሰማ እግዚአብሔርንም ሳይጠይቅ እግዚአብሔር ያስቀመጠለትን ጋድንም ሳይጠይቅ ነቢይ ጋድ እኮ ዳዊትን የሚያገለግል እግዚአብሔርን የሚሰማ ነቢይ እኮ እሱ ጋር ነበር፣ ጋድ የሚባል። እሱንም ሳይሰማ እግዚአብሔርንም ሳይሰማ ሰይጣን ሰምቶ በአንድ ቀን 70,000 ሕዝብ በአንድ ቀን 70,000 ሕዝብ እንዲሞቱ አደረገ። ያሳዝናል፣ ያሳዝናል። ይላል ሰይጣን ይላል ሰይጣንም ይላል በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትንም አነቃቃይ፣ አነሳሳ፣ አነቃቃ። ተነስ፣ ቆጥራቸው ስንት ይሆናሉ? እንደ አሸዋ፣ እንደ ምድር አሸዋ፣ እንደ ሰማይ ከዋክብት የተባለውን ሕዝብ እንዴት ትቆጥራለህ? ለምንስ ይቆጠራል? ይህ ሐሳብ ከየት ነው መጣ? ይህንን መጽሐፍ እኮ አለማወቁ። በዚህ መጽሐፍ ውስጥ እኮ እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ብሏል እግዚአብሔር። እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ያለው በዚህ መጽሐፍ ቅዱስ ያለው መጽሐፍ በዚህ መጽሐፍ ውስጥ ያለው ነገር ረስቶ ሐሳብ ረስቶ የመጽሐፍ ቅዱስን ሐሳብ ረስቶ ለሰይጣን ሐሳብ ተነጥቶ በሰይጣን ምሪት በሰይጣን ሐሳብ ተነስቶ እስራኤልን ቆጠረ፣ አጠፋ። በእግዚአብሔር ቁጣ
እንዲያልቁ አደረገ። እግዚአብሔር ተቆጣ። ህዝቡ እንዲቆጠሩ አይፈልግም እግዚአብሔር። ህዝብ ቆጥሮ እኮ መጀመሪያ ያመጣ ዳዊት ሳይሆን ሰይጣን እኮ ነው። ሰይጣን እኮ ነው ያመጣ። ህዝብ ቆጥሮ የሚባለው ነገር ሰይጣን ነው ያመጣ። ህዝብ ቆጥሮ የተባለው ነገር ሰይጣን እኮ ነው ያመጣ። ይህንን ሐሳብ ያመጣው ሰይጣን ነው። ምክንያቱም ሰይጣን እግዚአብሔር ህዝብ እንደሸዋ እንደ ምድር አሸዋ እንደ ሰማይ ከዋክብት ብሎ እግዚአብሔር ለአብርሃም ተናግሯል። አበዛለሁ አለ እግዚአብሔር አብርሃምን። እንዴት? ዘርን እንደ ምድር አሸዋ። እስቲ የምድርን አሸዋ መቁጠር ከቻል ቁጠረው። አይቻልም አለ አብርሃም። የሰማይን ከዋክብት መቁጠር ከቻል ቁጠረው። አይቻልም አለ። አይቻልም። የሰማይ ከዋክብት እንኳን መቁጠር አይቻልም። የምድርን አሸዋ አይቻልም። እንዲህ አበዛለሁ አለ እግዚአብሔር። አበዛለሁ አለ። ሰይጣን ግን ተነሳ። በናዝሬቱ በጌታ በኢየሱስ ክርስቶስ ዘንድሮም የሚሰራ በዛ ዘመን የነበረ የተቀቡትን የሚያታልል የተቀቡትን የእግዚአብሔርን ሰዎች የሚያታልል መንፈስ ዛሬን የሚሰራ በኢየሱስ ስም የተወጋ ይሁን። በኢየሱስ ስም ይወጋ። በኢየሱስ ስም ስራው ይፍረስ። ስር መሰረቱ በኢየሱስ ስም የተናደ ይሁን። በዳዊት ዘመን የነበረ ዳዊትን ያታለለ ዘንድሮም እንደዚህ እያደረገ በእኛ ዘመንም እንደዚህ እያደረገ ዳዊትን ያታለለ የተቀባውን ዳዊት ያታለለ መንፈስ ዘንድሮም አገልጋይ ነን የሚሉትን ሰዎችን እያታለለ እየተጠቀመ ነው። በኢየሱስ ስም ወጋው። በናዝሬቱ በጌታ በኢየሱስ ክርስቶስ ስራውን አፈረስኩት። ሽፍረስ በኢየሱስ ሽፍረስ በኢየሱስ ሽፍረስ በኢየሱስ ሽፍረስ በኢየሱስ። አገልጋዮችን ተጠቅመ የምትሰራ የእግዚአብሔር ጥሪ ያለባቸውን ሰዎችን ፈልገ የምታታልል ክፉ መናፍስት፣ በገንዘብ የምታታልል ክፉ መናፍስት በኢየሱስ ስም ወጋው። በኢየሱስ ስም ወጋው። በኢየሱስ ስም ወጋው። በኢየሱስ ስም ፍረስ። ገንዘብን የሚወዱ የምታደርግ ክፉ መናፍስት በኢየሱስ ስም አፈረሱ። በኢየሱስ ስም ፍረስ። በኢየሱስ ስም ፍረስ። ከክፉ ምኞታቸው ከክፉ ሐሳባቸው ተነስቶ በስሜታቸው ትንቢትን የሚናገሩ በኢየሱስ ክርስቶስ ይህ መንፈስ ከላቸው ላይ የተመታ ይሁን። በኢየሱስ ስም ይመታ። ከእግዚአብሔር ሐሳብ ያልሆነ ሁሉ በኢየሱስ ስም የተመታ ይሁን። ከእግዚአብሔር ያልሆነ ነገር፣ ከእግዚአብሔር ያልሆነ ትንቢት፣ ከእግዚአብሔር ያልሆነ ንግግር በኢየሱስ ስም መታው። በኢየሱስ ስም መታው። በኢየሱስ ስም አፈረስኩ። በኢየሱስ ስም ይፍረስ። ሽፍረስ 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 በኢየሱስ ስም። ከገዛ ፈቃዳቸው ትንቢትን የሚናገሩ በናዝሬቱ በጌታ በኢየሱስ ክርስቶስ ክፉ መናፍስት ያታለላቸው መታው ከላቸው ላይ በኢየሱስ ስም ይመታ። ሽመታ በኢየሱስ ስም። ሽመታ በኢየሱስ ስም። ሽመታ በኢየሱስ ስም። የሰይጣን ስራ በኢየሱስ ስም ይፍረስ። አገልጋዮችን የሚያታልል መንፈስ በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። በገንዘብ የሚያታልል መንፈስ፣ በተለያየ ነገር የሚያታልል መንፈስ ወጋው በኢየሱስ ስም። 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 ስራው ይፍረስ። ስራው ይፍረስ። እቅዱ ዓላማ ሁሉ የፈረሰ ይሁን። ሰይጣንም በእስራኤል ላይ ተነሳ። በእግዚአብሔር ሕዝብ ላይ የተነሳ መንፈስ በኢየሱስ ስም ይወጋ። በኢየሱስ ስም ይወጋ። በኢየሱስ ስም ይወጋ። በኢየሱስ ስም ይወጋ። ስራው ይፍረስ። ስራው ይፍረስ። ስራው ይፍረስ። ስራው ይፍረስ። ስራው ይፍረስ በኢየሱስ ስም። ማጋዲ ላባጋራ ባጀሌቬዲያቦስ እስራኤልም ይቆጥር ዘንድ ዳዊትን አነቃቃ ይላል። ሰዎችን እያነቃቃ የተቀቡትን እያነቃቃ
በእኛ በአዲስ ኪዳን የተቀባ አንድ ክርስቶስ ብቻ ነው። ተቀባን የሚሉ በዛ። የተቀባ ክርስቶስ ነው። ከዛ ውጪ ሁላችን የተቀባንን። ክብር ለኢየሱስ ይሁን። ሁላችን ከቅዱሱ መንፈስ የተቀባንን። ሁሉም ሰው የተቀባ ነው። በአዲስ ኪዳን ሁሉ ሰው አካይን ነው። ሁሉ ሰው የተቀባ ነው። ሁሉ ሰው የተቀባ ነው። ግን ልዩ ጥሪ ያላቸው ደግሞ አምስቱ ቢሮዎች አሉ። ክብር ለኢየሱስ ይሁን። አምስቱ ቢሮዎች አሉ። ወንጌላዊ፣ ነቢይ፣ አስተማሪ፣ ሐዋርያ እና እረኛ። ክብር ለኢየሱስ ይሁን አሉ። ሰው ግን አሁን የሚመርጠው ምንድነው የሚመርጠው? ነብይና ሐዋርያ የሚለውን የሚመርጠው። ነብይና ሐዋርያ ክራይቴሪያ ምን እንደሆነ የማያውቅ ሁሉ እኔ ነብይ ነኝ ይላል። ነብይነት ምንድነው? ሐዋርያነት ምንድነው? ወንጌላዊነት ለምን ትጠላለህ? ፓስተርነትን ለምን ትወዳለህ? ለምን? ሳግባ ክብር ለኢየሱስ ይሁን። ዳዊትንም አነቃቃ። ውስጥ ተነቃቅቶ እኔ ነብይ ነው ስትል ከማ መንፈስ እኔ ሰው ስም ሲጠራ ነብይ ነው አይደል? ሰው ስም ስለጠራ ነብይ አይደለም። አጋንንት ስለጮለት ነብይ አይደለም። ክብር ለኢየሱስ ይሁን። ምክንያቱም እኔ ነብይ አይደለም። ለምሳሌ እኔ ነብይ አይደለም። አጋንንትን አወጣለሁ፣ ትንቢትን እናገራለሁ፣ በቃ እግዚአብሔርን ቃል አስተምራለሁ፣ እናገራለሁ። ግን እኔ ነብይ አይደለም። ጸጋዬ ነብይ አይደለም፣ ወንጌላዊ ነው። ክብር ለኢየሱስ ይሁን። ጸጋዬ ወንጌላዊ ነው፣ ነብይ አይደለም። ትንቢት ስለተናገርኩ እኔ ነብይ፣ ስለተፈጸመ ትንቢቶች ስለተፈጸሙ ነብይ አይባልም። ነብይ አይደለም። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም የተባረከ። በቃ ተነስታችሁ በቃ ነብይ። ሐዋርያም ደግሞ ነብይ ይላል። ሐዋርያም ደግሞ ትንቢትን ይናገራል። ትንቢት ስለተናገር ሐዋርያ ነኝ ይላል። አይደለም ወንድሜ፣ አይደለም። ራስ መጀመሪያ ነብይ ነኝ ብለህ ራስን ሳትሾም በፊት እስቲ እኔ ነብይ ነኝ ብለህ ራስን ጠይቅ። ትንቢት መናገር ነብይ ያደርግ። እሳት ከሰማይ ማውረድ ነብይ ያደርግም። የሰውን ስም መጥራት፣ የሰውን ስልክ መጥራት፣ የሰውን ቡክ አካውንት መጥራት ነብይ ያደርግ። ክብር ለኢየሱስ ይሁን። በትን መናገር ነብይ ያደርግ። የምንናገረው ደግሞ ከራሳችን አይደለም፣ ከሱ ሰምተን እንናገረዋለን። ክብር ለኢየሱስ ይሁን። የሰማነውን እንኳን አስሬ ደጋግመን ጌታን እንጠይቀዋለን። ለመናገር እኮ ፈርተን እኮ ነው። አንተ ግን ከስሜት ተነስተህ እንዲህ ነው እንደዛ ነው፣ በዚህ ትወጣለህ፣ በዛ ትገባለህ፣ ታፈርሳለህ፣ ትፈራሳለህ፣ ምን ታረጋዋለህ? ምንድነው አይባልም ወንድሜ፣ አይባልም። አዲስ ኪዳን ውስጥ እኮ ነው ያለን። አዲስ ኪዳን ውስጥ እኮ ነው ያለን። ካማ እንደተቀባ ራስን ጠይቅ። እኔ ድሮ በቃልቻ ቤት ነው ያደግኩት። በቃልቻ ቤት የሰው ስም ይጠራል። ክብር ለኢየሱስ። የጫማ ቁጥር እንኳን ይጠራል። አስፈላጊ ከሆነ የጫማ ቁጥር ይጠራል። በልቶ የመጣ እንኳን ይነገራል። በኪሱ ተሸክሞ የመጣውን አንድ ነገር በኪሱ ተሸክሟል ይባላል። ይሄ ነብይ አይደለም። ጦንቃይም ይናገራል። ነብይነት ምንድነው ብለህ ወደ ቤተ ክርስቲያን ተመልሰ፣ ወደ እናት ቤተ ክርስቲያን ተመልሰ ጠይቅ። ነብይነት ምን እንደሆነ ያኔ ትረዳለህ። ሐዋርያነት ምን እንደሆነ ያኔ ትረዳለህ። ወንጌላዊነት ምን እንደሆነ ያኔ ትረዳለህ። አንዳንድ ተጮስ ነው ወጣ። እኛም ያወጣን እኮ ነው። በራሳችን ኃይል ሳይሆን በእግዚአብሔር ኃይል። አጋንንትን ማውጣት ደግሞ የልጅነት ስልጣን እንጂ የነብይነት ስልጣን አይደለም። የአማኝነት ስልጣን ነው። እንደውም እንትን ላይ እንደምናገረው ማለት ነው።
ያመኑት ሁሉ ምልክት ይከተላቸዋል ይላል ማርቆስ ላይ ማለት ያመኑት ሁሉ ምልክት ይከተላቸዋል። በስሜ አጋንንትን አወጣሉ፣ ደዌዎችን ይፈውሳሉ፣ በልሳኖችም ይናገራሉ ብሎ ይናገራል። የአማኞች ስልጣን እንጂ የነብያት ስልጣን አይደለም። የአማኞች ስልጣን አጋንንትን ስላወጣ ትንቢትን ስለተናገርክ ረባኪ አንድ ሁለት ትንቢት ተናግረህ እኮ የነብያት ወገን ልትሆን ትችላለህ እንጂ ነብይ አይደለም። ወላ ኢየሱስ ይሁን። አንድና ሁለት ትንቢት ተናግረህ ከሆነልህ እኔ ነብይ ነኝ ሾሙኝ ምን አልኩኝ አይ ነብይ አይደለም ስትል ቤተክርስቲያን ወደ መጋዘን ትከፍታለህ። ራስን ጠይቅ ወንድሜ። ዳዊት በእግዚአብሔር መንፈስ ሳይሆን በሰይጣን መንፈስ ተነቃቅቶ እግዚአብሔርን ሕዝብ በአንድ ቀን 70,000 ሕዝብ አስገደለ። እንዲጠፉ በእግዚአብሔር ቁጣ እንዲጠፉ አደረገ። ዛሬ አንተ በምኞት በስሜት በክፉ ምኞት ተነስተ በሰይጣን ሐሳብ ተነሳስተ ትንቢት ተናግረህ የእግዚአብሔርን ሕዝብ አታሰርስ። ብዙ የሞቱ ሰዎችን አይቻለሁ። ብዙ የሞቱ ሰዎችን አይቻለሁ። ብዙ የሞቱ ሰዎችን አይቻለሁ። ብዙ የሞቱ ሰዎችን አይቻለሁ። አይቻለሁ ብዙ የሞቱ የሰሙት ትንቢት ሌላ የሆነባቸው ነገር ሌላ። ባኪ እግዚአብሔርን ቤት አታሰድቡ። ባኪ የእግዚአብሔርን መንግስት አታሰድቡ። ባካችሁ ተመለሱ። ተመለሱ ወንድሜ ተመለስ፣ እህቴ ተመለሽ። ምን ያደርግልሃል? መጋዘን ከፍቴ መጮህ ምን ያደርግልሃል? የተለያየ ስንት ገዝተ ይዛ መጮህ ምን ዋጋ አለው? ምን ዋጋ አለው? ምን ዋጋ አለው ወንድሜ? እግዚአብሔር ያልተቀበለ አገልግሎት ምን ዋጋ አለው? በእግዚአብሔር ዘንድ ያልታወቀ አገልግሎት ምን ዋጋ አለው? ብዙ ህዝብ ቢከተል እግዚአብሔር ሳይባቅ ምን ዋጋ አለው? ምን ዋጋ አለው? በስሜ አጋንንትን አውጥተናል፣ በስሜ ትንቢትን ተናግረናል ያሉት እኮ ማቴዎስ 7:21 ላይ አላውቃችሁም አለ። አጋንንትን ማውጣት እኮ ክፉ አይደለም። ትንቢትን መናገር እኮ ክፉ አይደለም። ድንቅን ታምራት ማድረግ እኮ ክፉ አይደለም። ክፉ የሆነው እኮ በገዛ ፍቃድ ተነሳስተህ ስላደረግከው ብቻ ነው። በእግዚአብሔር ፍቃድ ስላልተመራ እኮ ነው። በእግዚአብሔር ፍቃድ ስላልተመላለስክ እኮ ነው። እንደ እግዚአብሔር ፍቃድ ብታገለግል እኮ እንደዚህ አይሆን ነበር። እንደ እግዚአብሔር ፍቃድ ብታገለግል፣ እንደ እግዚአብሔር ፍቃድ ትንቢትን ብትናገር፣ እንደ እግዚአብሔር ፍቃድ ትንቢት የሰው ሐሳብ አይደለም። ትንቢት ከቶ በሰው ፍቃድ አይሆንም ይላል እግዚአብሔር ቃል። ትንቢት በሰው ፍቃድ አይሆንም። ትንቢት የሚመጣው በእግዚአብሔር ፍቃድ ነው። ነብይ እኮ እግዚአብሔር አፍ ነው። ነቢያት እኮ የእግዚአብሔር አፍ ናቸው። ከእግዚአብሔር የሰሙትን ወደዚህ ያመጣሉ እንጂ ከራሳቸው ከስሜታቸው የሰሙትን አይደለም። ወንድም ከራስህ ከስሜት ከምትሰማ ከእግዚአብሔር ብትሰማ ይሻላል። ዳዊትን ይውጥ ሕዝብን አስጨረሰ ከራሱ ከስሜቱ ሰምቶ። የእግዚአብሔር ሕዝብ አስገደለ ከራሱ ከስሜቱ እኮ ሰምቶ ነው። ከራሲ ከስሜት የምትሰማ ከሆነ የእግዚአብሔርን ሕዝብ ታስገድላለህ፣ የእግዚአብሔርን ሕዝብ ታጠፋለህ። ዳዊት በጣም አዘነ። ይህንን ያደረኩት በሞኝነቴ ነው አለ። መጨረሻ ላይ በሞኝነቴ ነው እንደዚህ ያደረኩት። ወዮ አለ። በቃ ዳዊት ወዮ በሞኝነቴ ነው እንደዚህ ያደረኩት አለ። እዚህ ክፍል ውስጥ እኮ ዳዊት እንደዚህ ሐሳብ ሲያመጣ ይሄንን ሐሳብ ሲያመጣ ዮአብ የሚባል ሰው ዳዊትን መክሯል።
ምነው ዳዊት ይህንን ክፉ ሐሳብ ከየት ያመጣ? ምነው ዳዊት ተመለስ ስል ዳዊት ስልጣኑን ተጠቅሞ ሄድና ቁጥራቸዋል። የሰው ሄድና በቁጥራ ላይ ሁለት የእስራኤልን ሁለት ነገድ ትቶ መጣ። ማንና ማን? ክብር ለኢየሱስ ይሁን። ሌዊና የቢንያምን ወገን ሳይቆጥር እኮ ነው የመጣው። ሌዊና የቢንያምን ወገን ብዙ ህዝብ ነበሩ። የሌዊና የቢንያም ወገን በጣም ብዙ ህዝብ ነው። እነሱን ሳይቆጥር 1,100,000 ህዝብ ቆጥሮ መጣ። የንጉሱ ሐሳብ ስላልተመቸው የንጉሱ ንግግርና ሐሳብ ስላልተመቸው ከእግዚአብሔር ፍቃድ ውጪ ስለሆነ ዮአብ የሚባል ሰው የንጉሱ ሐሳብ ስላልተመቸ ሳይቆጥራቸው ሁለት ነገድ ሳይቆጥራቸው ሌዊና የሌዊ ወገንና የቢንያምን ወገን ነገድ ሳይቆጥራቸው ተመልሶ ይመጣ። እነሱን ሳይቆጥር 1,100,000 ህዝብ ቆጥሮ መጣ። ከ1,100,000 ህዝብ 70,000 ያለቀ። 1,000,000 እና 30,000 ህዝብ ቀራ ማለት ነው። የቢንያምና የሌዊ ወገን ስላልተቆጠሩ ስንት እንደሆኑ አይታወቅም። ጌታ ስሙ ለዘላለም የተባረከ ይሁን። ከዛ በኋላ እግዚአብሔር በዳዊት ላይ ተነሳ። 3 ሐሳብን ሰጠው። ከ3ቱ አንዱን መረጠ። ባንተ ቢቀጣ ይሻለኛል አለ። እግዚአብሔር ቀጣ። 70,000 ህዝብን በአንድ ቀን እንዲያልቁ አደረገ። ከዛ በኋላ ዳዊት ንስሐ ገባ። እግዚአብሔርም ምሕረት አደረገላቸው። ዛሬም ይሄ ያስፈልጋል። አገልጋይ ነን ብለን የወጣ ነው፣ ወደ ሚዲያ የወጣ ነው፣ ህዝብን ላይ እንደፈለግነው የተናገርነው ሰዎች ንስሐ ብንገባ ይሻላል። ሐሳቤን ስቋጭ እንደዚህ ይለዋለሁ ማለት ነው። ስለዚህ በተቆላጠፈ አማርኛ ወደ እናንተ መጥቼዋለሁ። ብዙም አማርኛ ላይ እንትና አይደለው። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። ይህንን ሐሳብ የሚሰሙ ብዙ ሰዎች በአማርኛ ስለሚሰሙ ብዬ ለነሱ ብዙ በኦሮምኛ ስለማያገለግል ጌታ ስሙ ለዘላለም የተባረከ ይሁን። እዚህ ወንድሞቼ ንስሐ ግቡ፣ ተመለሱ ወደ እግዚአብሔር። እግዚአብሔር ሆይ መልሰኝ፣ ወደፊት መልሰኝ ወደ ሐሳቤ ብላችሁ ወደ እግዚአብሔር ተመለሱ። ወንድሞቼ ወዳችኋለሁ፣ ተመለሱ። ብትመለሱ ይሻላችኋል። ተመለሱ። አዋጣችሁ። በአንድ ቀን 70,000 ያስጨረሰ ዳዊት ሰምታችኋል። እንዲህ እንዳይሆንባችሁ፣ ጸጸት እንዳይሆንባችሁ ተመለሱ። ክብር ለኢየሱስ ይሁን። በአዲስ ኪዳን ደግሞ ኃጢአት የሰራ ሰው ምሕረት የለውም። ኃጢአትን የሚሰራ ሰው አውቆ ኃጢአትን የሚሰራ ሰው ምሕረት የለውም በአዲስ ኪዳን። አይገርማችሁ? ሰምታችሁ አታውቁም? ይሄንን መሰለኝ በአዲስ ኪዳን እያወቀ ኃጢአትን የሚሰራ ሰው ምሕረት የለውም። ሄዱና ወደ ዕብራውያን ሰዎች ለዕብራውያን ሰው ማነው ዕብራውያን ጻፊ ምዕራፍ 6 ቁጥር 4 እስከ 6 ያለውን አንብቡት። ቀጥሎ ደግሞ ምዕራፍ 10 ከቁጥር 26 እስከ 29 ያለውን አንብቡት። ምሕረት የለው። ከዳን በኋላ በገዛ ፍቃዳችን ተነስተን እያወቅን ኃጢአትን ብንሰራ ምሕረት የለም። እንግዲህ ለኃጢአት ብሎ የሚፈስ ደም የለም ይለናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ዳግም አይሰቀልልህም።
አንድና ለመጨረሻ ጊዜ ሞቶላል። ከዳንክ በኋላ ግን ኃጢአትን የምትሰራ ከሆነ ዮሐንስ ወንጌል ምዕራፍ 15ን ማንበብ በቂ ይመስለኛል። ኢየሱስ እኔ የወይን ግንድ ነኝ፣ ገበሬ አባቴ ነው። በእኔ ያለውን ቅርንጫፍ የማያፈራውን ይቆርጣል። እንደዚህ አይነት ቅርንጫፍ ሰብስቦ ወደ እሳት ይጣላሉ ብሏል ኢየሱስ። ወደ እሳት መጣል አለ። ፍሬ ማታፈራ ከሆነ መልካም ፍሬ ከሌለ፣ መልካም ፍሬ ደግሞ ገላትያ 5:19 እስከ 24 ያለውን መልካም ፍሬ እና ክፉ ፍሬ እዛ አለ። ከ22 ስለ መልካም ፍሬ ያወራል፣ ከ19 ስለ ክፉ ፍሬ ያወራል። ወንድሜ ተመለስ፣ ኢቴ ተመለሽ። የሥጋ ፍቃድ ነው ክፉ ፍሬ፣ የመንፈስ ፍቃድ ነው መልካም ፍሬ። ተመለሱ። እግዚአብሔር ይወዳችኋል። ተመለሱ። ምንም ኃጢአተኛ ብትሆኑ ተመለሱ። ሳታውቁ ወደ ክፉ መንፈስ የገባችሁ፣ ሳታውቁ በክፋት መንፈስ የተሞላችሁ፣ ሳታውቁ እንዲሁም በድግምትም የሚሰሩ ስላለ በድግምት የሚሰሩ እኛ ድሮ በአጋንንት መንፈስ አጋንንትን ስናወጣ ነበር። በአጋንንት መንፈስ አጋንንትን እናወጣዋለን። እኔ በቃልቻ ቤት ነው ያደግኩት። በቃልቻ ቤት ነው ያደግኩት። በክፉ መንፈስ ክፉ መንፈስን ስናወጣ ነው የነበረው። አጋንንትን ማውጣት ይቻላል። እዛ ለያይትን ሰይጣን አጋንንት ምናምን ብለን ስም እየሰጠን እናውጣ ነበር። ዛሬም በምን መንፈስ ነው አጋንንትን እያወጣ ያለው ብላችሁ ራሳችሁን መጠየቅ አለባችሁ። እንደውም ወፍራም ቅባትና ቀጭን ወፍራም ቅባት የሚባል ወሬ ሰምቻለሁ። ወፍራም ቅባት ካለ ቀጭን ቅባት አለ ማለት ነው። የቀጠነ ቅባት አለ ማለት ነው። ተራ ቅባት አለ ማለት ነው። የእግዚአብሔር ቅባት ተራ ቅባት የለም ወንድሜ። የእግዚአብሔር ቅባት ተራ ቅባት የለም። ትልቅ ቅባት ነው። ወፍራም ቅባት ነው የተቀባውት የምትሉ ሰዎች ይህ ማለት ምን ማለት እንደሆነ ራሳችሁን ጠይቁት። ወፍራም ቅባት የምትሉ ከሆነ የእግዚአብሔር ቅባት ወፍራምና ቀጭን አለ ማለት ነው። ወፍራምና የቀጠነ በቃ ተራ የሆነ ቅባትም አለ ማለት ነው በእግዚአብሔር ቤት። ወንድሜ አትሳሳት፣ ይሄ አትሳሳት። ተመለሱ፣ ተመለሱ ወደ እግዚአብሔር ኩያ፣ ተመለሱ ወደ እግዚአብሔር እቅፍ፣ ተመለሱ። እግዚአብሔር ይፈልጋችኋል። ተመለሱ፣ በጊዜ ተመለሱ፣ ተመለሱ። አላውቃችሁም እንዳይላችሁ ጌታ ተመለሱ። በስሜ አጋንንትን አውጥተናል፣ በስሜ ትንቢትን ተናግረናል፣ በስሜ ድንቅን አድርገናል የምትሉ ተመለሱ። እውነት እላችኋለሁ ተመለሱ። ሳይመሽባችሁ ተመለሱ። ቀን ሳለ ተመለሱ። እውነት እላችኋለሁ ተመለሱ። ጌታ ይፈልጋችኋል። ተመለሱ። ንስሐ ግቡ። ወደ እግዚአብሔር ቤት ተመለሱ። ንግድን የጀመራችሁ ተመለሱ በእግዚአብሔር ቤት። ጌታ ኢየሱስ ክርስቶስ እኮ በእግዚአብሔር ቤት ንግድን የጀመሩትን እኮ ጅራፍ ሰርቶ እኮ እየገረፈ ያወጣቸው። ትዝ አይላችሁ? ሉቃስ 24 ላይ ነው። ትዝ አይላችሁ? እየገረፈ እኮ ነው ያወጣ። እየገረፈ ሉቃስ 24 ሳይሆን ማን ነው? ጌታ ስሙ ለዘላለም የተባረከ ይሁን። ይገርማችኋል።
እየገረፋቸው ጅራፍ ሰርቶ እኮ እየገረፋቸው አወጣቸው። በቤቱ ንግድ የጀመሩትን ሉቃስ 19 ከቁጥር 45 ቤቴ የጸሎት ቤት ተብሎ ተጽፏል፣ እናንተ ግን የንግድ ቤት አደረጋችሁ። የወንበዴ ቤት፣ የንግድ ቤት፣ የሌቦች ቤት አደረጋችሁት አለ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ፣ የሌቦች ዋሻ አደረጋችሁት አለ። ኢየሱስ የቤቱ ቅናት ይበላዋል፣ አይለቅም፣ እየገረፈ አወጣቸው። ማቴዎስ 21 12 እስከ 13፣ ማርቆስ 11 ከ15 እስከ 19፣ ዮሐንስ 2 13 እስከ 22 አራቱም ወንጌላት ላይ አለ። አራቱም ወንጌላት ላይ አለ ተጽፏል። ማቴዎስ ጽፎ ማርቆስ አልተወም፣ ማርቆስ ጽፎ ሉቃስ አልተወም፣ ሉቃስ ጽፎ ዮሐንስም መጨረሻ ላይ ቆይቶ የጻፈው ዮሐንስም ጽፏል። በጣም ቆይቶ የጻፈው ዮሐንስ ነው። ከሉቃስና ከማርቆስ ከማቴዎስ ወደ ኋላ ቆይቶ የጻፈ ዮሐንስ ነው። ሁሉም የጻፉ ሁሉም የዘገቡት የእግዚአብሔር ቃል ነው። ተመለሱ፣ እግዚአብሔር ይወዳችኋል። ተመለሱ፣ ስትመለሱ ይመለስላችኋል። ስትመለሱ ይመለስላችኋል። ተመለሱ ወንድሞቼ። እግዚአብሔር ቤት የወንበዴ ቤት እንዳይሆን፣ እግዚአብሔር ቤት የሌቦች ቤት እንዳይሆን፣ እግዚአብሔር ቤት የንግድ ቤት እንዳይሆን ዛሬም ያኔ ክርስቶስ ቤቱን የንግድ ቤት ያደረጉትን፣ ቤቱን የወንበዴ ዋሻ ያደረጉትን፣ ቤቱን የሌቦች ዋሻ ያደረጉትን ጅራፍ ሰርቶ እየገረፈ አወጣ። ያንን ስልጣን አሁን ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ሰጥቷል። ቤተ ክርስቲያን አሁንም ስልጣን አላት። እነዚህ ወንበዴዎችን እየገረፈች ማውጣት ትችላለች። ስልጣን ተሰጥቷታል። እሷ ያሰረች ይታሰራል፣ እሷ የፈታች ይፈታል። ጌታ ስሙ ለዘላለም የተባረከ ይሁን። አላበዛባችሁም። ተባረኩ። እግዚአብሔር ይባርካችሁ። ዛሬ ወደ በአማርኛ እየሰማበርኩ ወደ እናንተ መጥቼዋለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ተባረኩልኝ። በዚህ ዩቲዩብ ላይ የምለቀቀውን ሐሳብ ሁሉ ጊዜ ለማግኘት ሰብስክራይብ አድርጉት፣ እንዲሁም ላይክ አድርጉት፣ እንዲሁም ሼር አድርጉ። ጌታ ስሙ ለዘላለም የተባረከ ይሁን። ወንድማችሁ ገመቹ ኡርጌ ነኝ። ጌታ ስሙ ለዘላለም የተባረከ ይሁን። ተባረኩልኝ። በጣም ወዳችኋለሁ። ወንድማችሁ ገመቹ ኡርጌ ነኝ። እኔን ለማግኘት የምትፈልጉ ካላችሁ 0912 99 10 49 ብላችሁ እኔን ልታገኙ ትችላላችሁ። ተባረኩልኝ። ሼር አድርጉ። ወዳችኋለሁ። በጌታ ፍቅር ወዳችኋለሁ። ተባረኩልኝ። ጌታ ይባርካችሁ። ሻሎም